ሰላም ቤተሰብ እንደምን አላችሁ? በዛሬው ቪዲዮ የማሳያችሁ ምንድነው ቴሌግራም ላይ ያሉ ሴኩሪቲዎችን በደንብ ብጥር አድርገን የምናይ ይሆናል። እንግዲህ ብዙዎቻችሁ ቴሌግራማችሁ ሀክ የተደረገ አካውንታችሁ የተወሰደ ዳታችሁ ሙሉ በሙሉ እየጠፋ ይገኛል። ለዚህ የሚያግዛችሁ አሪፍ የሆነ ሴኩሪቲ በዚህ ቪዲዮ የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁ ቆዩ። ስለዚህ ወደ ቪዲዮ እንሄዳለን። ስለዚህ እንደምታዩት ቤተሰብ እኔ ቴሌግራሜን ከፍቻለሁኝ። እንደምታዩት ከላይ 3 ሰረዞቹን ነካና ሴቲንግ ላይ ገባለሁኝ። ልክ ሴቲንግ ላይ እንደገባሁኝ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ፕራይቬሲ ኤንድ ሴኩሪቲ የሚለውን አንዴ ትጫናላችሁ። እዚህ ላይ ያሉ ሴኩሪቲዎችን ማስተካከል መቻል አለባችሁ፣ ቴሌግራማችሁ በቀላሉ ሀክ እንዳይደረግ። ስለዚህ ምንድነው የመጀመሪያው ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። እንደምታዩት እዚህ ላይ ቱ ስቴፕ ቬሪፊኬሽን ማለት ብዙ ጊዜ ምንድነው እዚህ ላይ ከፍቻ አሳያችኋለሁኝ። እንደምታዩት ኢንተር ከረንት ፓስወርድ ይለኛል። ያ ማለት ቱ ስቴፕ ቬሪፊኬሽን ላይ የመጀመሪያው ፓስወርድ መስጠት ነው። እሱን ኦን ማድረግ መቻል አለባችሁ። ምሳሌ ነው የሰጠሁትን አስገባለሁ። እንደምታዩት ቱ ስቴፕ ቬሪፊኬሽን ሲሰጥ ምንድነው ይሄንን ኦን ካላደረጋችሁ ኦን ማድረግ አለባችሁ። ቼንጅ ፓስወርድ፣ ቼንጅ ሪከቨሪ ኢሜይልን ማስገባት ትችላላችሁ። ለጊዜው ግን ምንድነው ይሄ ክላውድ ፓስወርድ እንደማለት ነው። ያ ማለት ቴሌግራማችሁ ሁሌ የሚጠይቃችሁ ሳይሆን አጥፍታችሁ ሆነ ዲስክቶፕ ላይ ወይም ደግሞ ሆነ ስልክ ላይ እንደ አዲስ በምታስገቡበት ጊዜ እንደ አዲስ ክላውድ ፓስወርድ ይጠይቃችኋል። ያንን ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ። ይሄ አንደኛው መንገድ ነው። እንደምታዩት ኦን አድርጋለሁኝ። ሁለተኛው ምንድነው አውቶ ዲሌት ሜሴጆችን በየጊዜው ዲሌት እንዲያደርግ የምትላላኩትን ማድረግ ትችላላችሁ። ይሄን ሪኮመንድ አላደርጋችሁ። ብዙ ጊዜ ምንድነው አፍተር ዋን ዴይ ዲሌት እንዲያደርግ የተላላካችሁትን መልእክት በራሱ እንዲያጠፋ ማድረግ ይቻላል። ይሄ የሚመከር አይደለም። ሌላ ምንድነው ሎክ ፓስኮድ መስጠት ትችላላችሁ። አሁን ምሳሌ እዚህ ላይ ስገባ ፓስኮድ እንዲጠይቀኝ ማድረግ ይችላል። እዚህ ላይ የምትፈልጉትን ዲጂት ፓስወርድ ማስገባት ነው። ካስገባችሁ በኋላ ሴቭ ፓስኮድ ትሉታላችሁ ማለት ነው። ያ ማለት ሴቭ ፓስኮድ ስትሉት በስንት ደቂቃ ልዩነት ልዝጋላችሁ ይላል። እዚህ ላይ 1 ሚኒት ማድረግ ትችላላችሁ። እናንተ ብረሱት እንኳን ረስታችሁት ብከዱ ስልካችሁን ወይም ኮምፒውተራችሁን ራሱ በአንድ ደቂቃ ሎክ እንዲያደርግ ማድረግ ይቻላል። ዲሴብል ፓስኮድን ማድረግ ትችላላችሁ። አሁን እዚህ ላይ ወጥቼ ባሳያችሁ ከላይ ይመጣልኛል ማለት ነው። እዚህ ላይ ያት እንደምታያት ይችኛዋ ትመጣለች። እንደ አዲስ በምገቡበት ጊዜ ወይም ደግሞ ከአንድ ደቂቃ በኋላ ፓስኮድ ይጠይቃችኋል። እንደምታዩት እኔ ፓስኮዴን ሳስገባ ብቻ ነው መግባት የምችለው ማለት ነው። ሌላው ሶስተኛው መንገድ ምንድነው ይሄን ዲሴብል ማድረግ ትችላላችሁ ካልፈለጋችሁት። ፕራይቬሲ ኤንድ ሴኩሪቲ ላይ ሎጊን ኢሜል ማስገባት ትችላላችሁ። ማለት ሎጊን ኢሜል ከሰጣችሁ የትም ግቡ በቃ እንደ አዲስ ቴሌግራማችሁን አጥፍታችሁ የምትችሉ ከሆነ ምንጊዜም ቬሪፊኬሽን ኢሜል ላይ ይልካል ማለት ነው። ኢሜላችሁን ፓስወርድ መርሳት የለባችሁም። ይሄ ዋናው መንገድ ነው። ሌላ ምንድነው ታች ላይ አክቲቭ ሴክሽን የሚል አለ። አክቲቭ ሴክሽን ማለት በእናንተ ቴሌግራም ምን ያክል ዲቫይስ ኮኔክት ሆኗል ወይም ደግሞ ዲቫይስ ኮኔክት ምን ያክል ዲቫይስ ኮኔክት እንደሆነ ይነግራችኋል። ምሳሌ እኔ እዚህ ላይ ብዙ ዲቫይሶችን ኮኔክት እንዳረኩ ይነግረኛል። እንደምታዩት 1 2 3 ወደ 4 ዲቫይሶችን ኮኔክት እንዳረኩ ይነግረኛል ማለት ነው። ዚስ ዲቫይስ እዚህ ላይ የሆነ ዲቫይስ ኮኔክት አድርጋለሁ፣ ሌላ ስልኬና ሌሎች ዲቫይሶች ጋር ኮኔክት አድርጋለሁ። ምናልባት ሜቢ እናንተ ሀክ ተደርጎ ከሆነ እናንተ ማትጠቀሙበት ከሆነ ሌላ ሰው ሀክ አድርጓችሁ ከሆነ ምን ታደርጋላችሁ? እነዚህን ዲቫይሶች ተርሚኔት ኦል አዘር ሴክሽን ማለት ትችላላችሁ። ካልሆነ ደግሞ ምሳሌ ይሄኛው 3050 የሚለው የኔ ዲቫይስ አይደለም እኔ ኮኔክት አላረኩትም የሚል ከሆነ አንዴ ክሊክ ታረጉትና ተርሚኔት የሚለውን ማድረግ ትችላላችሁ። ተርሚኔት ሴሽን የሚለውን መንካት ትችላላችሁ ማለት ነው። በዚህ መንገድ የዲቫይሱን ኢንፎርምዝ ላይ ይነግራችኋል። ቴሌግራም ዲስክቶፕ ነው፣ ዊንዶውስ 10 ነው የሚጠቀመው፣ አዲስ አበባ ኢትዮጵያ ብሎ መረጃ ይነግራችኋል ማለት ነው። ስለዚህ ሴሽን ላይ ወይም እዚህ ዲቫይሶችን ሊስት ያደርግላችኋል። በዚህ መንገድ እናንተ ዲቫይስ ካልሆነ ሪሙቭ ማድረግ ትችላላችሁ። ፕራይቬሲ ላይ ደግሞ ፎን ነምበራችንን ማን ነው የሚለው መወሰን እንችላለን። ለምሳሌ ፎን ነምበር ኡካንሲ ማይ ፎን ነምበር ይላል። ማይ ኮንታክት ኤቭሪቦዲ ማድረግ እንችላለን፣ ኖበዲ ማድረግ እንችላለን። ማንም እንዳይብን ከፈለግን ደግሞ ምንድነው ኖበዲ የሚለው መምረጥ እንችላለን።
ቀጣይ ደግሞ ላስት ሲ ኤንድ ኦንላይን የሚለውም እንደዚሁ ካን ሲ ማይ ላስት ሲ ታይም ያየ መጨረሻ ላይ መቼ እንደገባሁኝ ስንት ሰዓት እንደገባሁ የሚለውን ሌላ ሰው እንዳያው ከፈለጋችሁ ኤቭሪቦዲ ማድረግ ትችላላችሁ። ካልሆነ ደግሞ አሁንም ነው በዲ የሚለው መምረጥ ይቻላል። ሌላ ምንድነው ፕሮፋይል ፎቶአችሁ ማንየው እዚህ ላይም እንደዚሁ ኤቭሪቦዲ ፎርዋርድ የምታደርጉት ሜሴጅ ማንየው ኮል የሚለው ላይ ደግሞ ምሳሌ ብዙ ሰው እየደወለ የሚረብሻችሁ ከሆነ ቴሌግራም ላይ who can call me የሚለው ላይ ኖቦዲ ማድረግ ትችላላችሁ። ወይም ደግሞ የእናንተ ኮንታክት ወይም ደግሞ ኮንታክቱን ከዚህ በፊት ሴቭ ያደረጋችሁት ብቻ ሰው እንደደወል ከፈለጋችሁ ማይ ኮንታክት የሚለውን መምረጥ ትችላላችሁ። እዚህ ላይ ያልነገርኳችሁ ምንድነው ኤክሴፕሽን ላይ የምትፈልጉትን ሰው ኤክሰፕሽናል ማስገባት ይቻላል ማለት ነው። ሌላውም እንደዚሁ ምሳሌ ቮይስ ሜሴጅ ማን ያርግላችሁ የሚለውን ሜሴጅ ላይ ሜሴጃችሁ ማን ምሳሌ አሁን ፎካን ሴንድ ማን ይላክላችሁ ይሄ ምንድነው ማን ሜሴጅ ይላክላችሁ የሚለው መወሰን ትችላላችሁ። ምሳሌ ኤቭሪቦዲ ቢያለው እኔ ይሄንንም መገደብ ትችላላችሁ። ሌላው እንደዚሁ በርዝዴት ምናምን የሚሏሉ ወደታች በዝርዝር እነሱን በደንብ ይዩአቸው። በዋናነት ግን ምንድነው እዚህ ላይ እንደምታዩት ሴኩሪቲ ላይ እነዚህን ሴኩሪቲዎች ማስተካከል መቻል አለባችሁ። በቀላሉ ሃክ እንዳትደረጉ አካውንታችሁ ሃክ እንዳይደረግ እነዚህን ቱ ስቴፕ ቬሪፊኬሽኖችን ኦን ማድረግ ይጠበቅባችኋል። ላይክ ሰብስክራይብ በማድረግ ፋሚሊ ቤተሰብ እንሁን። መልካም ቀን።